እኛ ራሳችንን ከምንገልጥ እግዚአብሔር ይግለጣል፣ ስራችን ይግለጣል። በእኛ ላይ የእግዚአብሔር ክብር ደምቆ ሲወጣ እኮ የግድ ይታየለ የሆነ አጋጣሚ እግዚአብሔር ይፈጥር የለ። የዮሐንስ ወንጌል ምዕራፍ 11 ከቁጥር 45 ጀምሮ እስከ 57 ያለውን እንመለከታለን። የአልዓዛር ትንሣኤ በተለይ በአማኞች አካባቢ በማርያም በማርታና በራሱም በአልዓዛር ላይ በእነሱ ላይ ያደረሰውን ተጽዕኖ ጌታ ኢየሱስ ክርስቶስ የእርሱ ለሆኑት ያለውን ስሜት ተመልክተናል። በሞት ላይ ያለውንም ስልጣን አይተናል። በዛሬው ንባብ የምንመለከተው የአልዓዛር ትንሣኤ ወይም በአልዓዛር ትንሣኤ የተገለጠው የእግዚአብሔር ክብር በውጭ ባለው ዓለም ላይ ያደረሰው ተጽዕኖ ምንድን ነው? ሌሎች እንዴት አዩት? የሚለውን የምንማርበት ነው። ንባቡ እንዲህ ይላል ከቁጥር 45 ጀምሮ። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜ ሰዎች መጥተው አገራችንን ወገናችንንም ይወስዳሉ። በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም አላቸው። ይህንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ። እንግዲህ ከዚያ ቀን ጀምረው ሊገድሉት ተማከሩ። ከዚያ ወዲያም ኢየሱስ በአይሁድ መካከል ተገልጦ አልተመላለሰም። ነገር ግን ከዚያ በምድረ በዳ አጠገብ ወዳለች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። እግዚአብሔር ይመስገን። እንግዲህ በጥቂት ስፍራ ተወስኖ አይቀርም። የእግዚአብሔር ክብር ሲገለጥ አንደኛው ክስተት ሌላውን እየሳበ ወደ ሌሎች ደግሞ ይዛመታል። በአልዓዛር ትንሣኤ የእግዚአብሔር ክብር ሲገለጥ የእግዚአብሔር ልጅ ደግሞ በዚያ ከብሯል። ይሄ ሁኔታ በጥሩ ሰዎችም ላይ በመጥፎ ሰዎችም ላይ ከአይሁድ መካከል መልካም ሊባሉ በሚችሉ ክፉ ሊባሉ በሚችሉ ሰዎችም ላይ ተጽዕኖውን ሲያሳርፍ እናያለን። በእነማ ላይ? ስለዚህ ወደ ማርያም ከመጡት ኢየሱስ የሚያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ ይላል። የመጀመሪያዎቹ ያመኑ ናቸው። ሁለተኛዎቹ ደግሞ ሄደው መረጃ ሰጪዎች ነው የሆኑት። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። ሊገሉ ለሚፈልጉት መረጃ አቀበሉ። እነዚህ መረጃ አቀባዮች ናቸው። የመጀመሪያዎቹ ግን አመኑ ተብለዋል። ስለዚህ ተጽዕኖ አዎንታዊ ተጽዕኖ አለው። እንዲሁም ደግሞ ክፉ ሰዎች ለሌላ ዓላማ አይሁድ ለሚያቅዱት ክፉ ዓላማ እንዲውል ለማድረግ ስራ ሲሰሩ እናያለን።
እንደዚህ አይነት ተጽዕኖ ነው በዓለም ላይ ለሁለት ነው። ሁሉ ሰው አያምንም፣ ሁሉም ሰው ደግሞ አይቃወምም። የሚያምነው ያምናል፣ የሚቃወመው ይቃወማል። አንድ እውነት ሲገለጥ፣ አንድ እግዚአብሔር ክብር ሲገለጥ ዓለሙን ለሁለት ይከፍለዋል። በዙሪያ የቆሙትን ለሁለት ይከፍላቸዋል። ወደ ማርያም የመጡትን ለሁለት ከፈላቸው። እዚህ ላይ ወደ ማርያም የመጡት ተብለው መገለጻቸው በጣም የሚገርም እይታ ነው። ወንጌላዊው ነው ብዙውን እዚህ ጋር እየተረከ ያለው ጸሐፊው እና እሱ ማርታን ትቶ እዚህ ጋር ወደ ማርያም ከመጡት ኢየሱስ የሚያደረገውን ካዩት በሚል ነው የገለጸው። ወደ ማርያም ከመጡት ብዙዎች አመኑ። በቃ ይሄ እምነት በመከራ ተፈትኖ በፍሬ ተረጋግጦ የተተከሉ ሰዎች እነማን እንደሆኑ ባይለይም ግን የእግዚአብሔር ክብር ተገልጧል። በተገለጠ እግዚአብሔር ክብር አማካኝነት ኢየሱስ ከብሯል። ስለዚህ ይህቺ ማርያም የምታምነው ያ ኢየሱስ እርሷ ደቀ መዝሙር የሆነችለት ይሄ መምህር እውነትም ከእግዚአብሔር ነው፣ እውነትም የእግዚአብሔር ክብር በእርሱ ላይ አለ። በዚህ ደረጃ የዚህ መምህር የዚህ ኢየሱስ ተከታይ መሆናችን እዚህ ምድር ላይ ስንኖር በዙሪያችን ባለው ማህበረሰብ ላይ የበኩላችንን ተጽዕኖ እንድናደርግ ነው። በየምክንያቱ ሰው እናገኛለን በማህበረሰብ ውስጥ እና እግዚአብሔር ይመስገን የተወሰኑ ሰዎች አመኑ። ሌሎች ደግሞ መጠበቅ የለብን። ሁሉ ጊዜ ፖዚቲቭ ነገር መጠበቅ የለብንም። ሁሉ ጥሩ ሰው ይሆናል ብለን አናስብ። መለየት አለብን። ሄደው መረጃ ሰጡ። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው ይላል። ጥሩ ነገሯቸው። ለዚያው ፖዚቲቭ አይደሉም፣ በአዎንታዊ መንገድ አይደለም። መሪዎቹ የሃይማኖት መሪዎቹ ህዝቡን ልታጡት ነው የነገሯቸው። እንደዚህ አይነት መሆኑን አውዳዊ በሆነ መረዳት እናገኛለን። ለምን በኋላ ምዕራፍ 12 ላይ ስንሄድ እነሆ ዓለም ሁሉ ተከትሎት ሄዷል፣ በኋላው ተከትሎት ሄዷል፣ አንድስ እንኳን ልታደርጉ እንዳይቻላችሁ ታያላችሁን ያሉበት ሁኔታ አለ። ምዕራፍ 12 ቁጥር 19 ላይ። ስለዚህ ይሄ የአልዓዛር መነሳት በብዙ ሰዎች ላይ ተጽዕኖ አድርሷል። ህዝብ ነው የሚፈሩት እነሱ። እውነት ለመናገር እግዚአብሔርን አይደለም የሚፈሩትም የሚያመልኩትም ማለት ይቻላል፣ እንደው ስሙን ይይዙታል እንጂ ዋናው የአይሁድ ልብ ያለው ህዝብ ላይ ነው። ህዝቡን ይፈሩ ነበር የሚል መዓት ነው የምናነበው። ህዝባዊ ናቸው። አምላክን አይደለም፣ የአምላክን ማንነት አይደለም። እነሱ የሚያምኑት በህዝብ ብዛት በህዝብ ድምፅ ነው የሚያምኑት። እነ ማርያም የሚያምኑት ግን በእግዚአብሔር ልጅ ድምፅ ነው። እንደዚህ ነን እኛ። ስፍራችን የእግዚአብሔር የሆነውን አጽድቆ የሚሄድ ነው። አያችሁ፣ እግዚአብሔርን አጸደቁ ከተባሉት ወገን ነን። እግዚአብሔር ያለው ሁሉ ትክክል ነው። ሰው ተስማማም አልተስማማም ሰውን እያየን ከሰው ሁኔታ አንጻር አናምንም፣ አንናገርም። እነሱ ግን እንዴት ነው መጨረሻችን ምን ሊሆን ነው? ህዝቡ ምን ሊል ነው? ገዢዎቻችን፣ መሪዎቻችን በዚህ ነገር ምን ያስባሉ? ሮማውያን በእንዲህ አይነት ጭንቀት ላሉ ሰዎች ሄደው መረጃ ሲናገሩ ይሄ ጉዳይ ከዚህ ካለፈ በቃ አመለጠን ህዝቡ፣ ሌላም ችግር ይከተላል፣ ኃላፊነታችንን መወጣት አለብን። ስለዚህ ምን ይደረግ? በጣም የሚገርም ነው። ሸንጎ ሰበሰቡ ነው የሚለው ቁጥር 47 ላይ የካህናት አለቆች እና ፈሪሳውያን ሸንጎ ሰብስበው ነው። ሸንጎ እኮ ማለት በቃ ፓርላማ እንደማለት። ለዚህ ጉዳይ
ይሄ ቀላል ጉዳይ አይደለም። የአገሩ ሸንጎ ተሰበሰበ። የዚያን ጊዜዋ እስራኤል ምክር ቤት አገር አቀፍ ነው። አስቡ። በጣም የተደራጀ እንዳሁኑ እንዳሉት እንደምናውቃቸው አይነት ማለት ሰበሰቡ። ይሄኛው እሱን ለመግደል የወሰኑበት አይደለም። ያን ከማድረጋቸው በፊት ቅድመ ዝግጅት የሚያደርጉበት ስብሰባ ነውና ምን እናድርግ የሚል ውይይት ነው። እዚህ ጋር ለመጀመሪያ ጊዜ በሸንጎ ደረጃ ማድረግ ያለባቸውን የወሰኑበት ሁኔታ ነው። ይህ ሰው ብዙ ምልክቶች ያደርጋልና ምን እናድርግ? እውር ሆኖ የተወለደው ሰው ተአምር ላይ ምልክት ላይ ምንድነው ያሉት? መጨረሻ ላይ ይሄ ሰው ኃጢአተኛ መሆኑን እናውቃለን፣ አንተ እግዚአብሔርን አክብር አላሉትም? ትዝ ይላችኋል። ሲሸነፉ ከተፈወስክም እውር የነበርክ ከነበርክና አሁን ማየት ከቻልክም ምን ማለት ነው? እግዚአብሔር ነው አይን የሰጠህ። ይሄ ሰው ግን ኃጢአተኛው ነው፣ ከሱ ጋር አይገናኝም እንደማለት እኮ። ያኔ መቀበል አልፈለጉም። ኢየሱስ ምልክት አድርጓል የሚለውን መቀበል አልፈለጉም። በቃ ከእናቱ ማፀን ጀምሮ አይን የሌለው ሰው ብርሃን ሰጥቷል የሚለውን በፍጹም በቃ ምንም ይሁን ምን እሱ አድርጓል ብለው ማመን አልፈለጉ። አሁን ግን ቁርጦን ከ4 ቀን በኋላ ከመቃብር የሞተ ሰው አስነስቷል። ስለዚህ የድሮቹም ያው ትክክል ናቸው እና ይሄ ሰው ብዙ ምልክት ያደርጋል። መካድ አልተቻለ። በፊት ምልክት እያዩ ከሰማይ ምልክት እንድታሳየን እንፈልጋለን ይላል። ስንት ምልክት አድርጎ እኮ እና እሱ የሚያደርጋቸውን ምልክቶች መቀበል የሚፈልጉ አልነበሩም። አሁን ግን በጣም ተጨባጭ ስለሆነባቸው ምንም ማድረግ ስላልቻሉ አድሚት አደረጉ። በቃ ተጽዕኖ ይሄን ያህል ነው። ብዙ ምልክት ያደርጋልና ምን እናድርግ? ይኸውላችሁ በስፍራችን እንቆይ። እግዚአብሔር በእኛ የሚሰራውን ነገር እንመን። ማንም ሊቋቋመው በማይችል ደረጃ በእኛ የተገለጠው እውነት አሸንፎ ይወጣል። ባይቀበሉትም እውነት መሆኑን ግን የሚረጋገጥበት ጊዜ ይመጣል። ነገሩ እኮ እውነት ነው፣ የሚሉት እኮ እውነት ነው፣ የሚጠቅሱት ጥቅስ እኮ ልክ ነው። ግን ያው 2000 ዓመት ሆኖታል። አሁን ከዘመኑ ጋር ግን አብሮ አይሄድም የሚሉን ሰዎች አሉ። እኛ ትኩስ እውነት እንደነበረ በ2000 ዓመት ሞልቶት የማያረጅ እውነት ነው የምንናገረው። እግዚአብሔር ይመስገን። እነሱ ሲፈልጉ በቴክኖሎጂ፣ ሲፈልጉ በሳይንስ፣ ሲፈልጉ በሌላ ወቅታዊ ሁኔታ ሊያስረጁት ይፈልጋሉ። እውነት ነው። በራሱ ማንነት በትኩስነቱ እስካሁን አለ። ስለዚህ እነዚህ ሰዎች እውነቱ እውነት ነው የምትሉት እውነት ነው፣ ህዝቡ ግን ይሉናል አይደል? ምን ማለት ነው? አድሚት ያደርጋሉ። አልተቀበሉትም፣ አላመኑትም፣ እንደኛ አልተከተሉትም፣ አይወስኑም። ግን እውነትነቱን መካድ ያቅታቸዋል። ክብር ለጌታ ይሁን። ይሄም አንድ ነገር ነው። በስፍራችን ከተገኘን መጨረሻ ላይ እንዲህ ነው የሚሆን። ብዙ ምልክት ያደርጋልና ምን እናድርግ? በቃ እንደውም በቃ ሽንፈት ሁሉ ነው የምታዩባቸው። ቅድም ባነበብኩት በምዕራፍ 12 ላይ ዓለም ሁሉ በኋላው ተከትሎት ሄዷል፣ አንድስ እንኳን ልታደርጉ አትችሉም። እንደ ተስፋ መቁረጥ ይህን ያህል ጉልበት አለው። አንድ ገሊላዊ፣ አንድ ናዝሬታዊ በስጋ ሲታይ ምንም ያደርጋል ተብሎ የማይጠበቅ ግን ውጤቱ ከፍ ያለ ሆነ። እግዚአብሔር ይመስገን። ከዛ ምንድነው በውይይቱ ላይ የተነሳው? በዚህ ስብሰባ በዚህ ሸንጎ ላይ አንድ ነገር ማድረግ አለብን ነው። እንዲሁ መተው የለብንም። እንዲሁ ብንተው አንድ ችግር ይከተላል። ምን? የሮሜ ሰዎች መተው አገራችንን ወገናችንንም
ይወስዳሉ አሉ። ያሳሰባቸው ነገር ምንድነው? አገራቸውን፣ ወገናቸውን የሮም ሰዎች መተው ይወስዷቸዋል። እንደገና እንነቀላለን። እንደገና ፍልሰት። ከዚህ በፊት ፍልሰት ምን እንደሆነ ያውቃሉ። ምርኮ ምን እንደሆነ ያውቃሉ። እንደው እኮ የሚገርሙ ናቸው። የሃይማኖት ሰዎች እኮ ናቸው። ምን አለ መሲሁን የተከተለው ሰው ብዙ ሰዎች በእርሱ ያምናሉ እኮ ነው የተባለ። ምን አለ ቢያምኑበት፣ ምን አለ በክርስቶስ ኢየሱስ ወደ ያህዌህ ቢቀርቡ። አያችሁት? የዚህ ተቃራኒ ኃይል በእነዚህ ሰዎች የሚሰራ መንፈስ ማን ነው? ቻሌንጅ እያደረገ ያለው የጌታ ኢየሱስ ክርስቶስ ቀጥተኛ ጠላት የሆነው ክፉ መንፈስ ነው። የኢየሱስ የሆነውን ነገር እየተገዳደረ የሚገኘው ኢየሱስ በሰው ልብ ላይ ቢገዛ፣ ከፍ ከፍ ቢል፣ ሰዎች ቢያምኑ ቢድኑ፣ ይህ እግዚአብሔርን ይበልጥ ያከብራል። ነገር ግን እነሱ አላመኑማ እንዳትሉኝ፣ የግድ እኮ የሚያሳምን ነገር መጥቷል። አሁን ይሄ ትንሣኤ፣ እነሱ ያልካዱት ትንሣኤ ምልክት ከእግዚአብሔር ስለመሆኑ መጠራጠር አልቻሉም። እና እግዚአብሔር ከዚህ ገሊላዊ ጋር ከሆነ፣ ከዚህ ናዝሬታዊ ጋር ከሆነ፣ እግዚአብሔር ከሆነ ይሄንን አልዓዛርን ከሞት ያስነሳው፣ ያንን ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደውን ያበራው እግዚአብሔር ከሆነ እና ብዙ ምልክቶች ያደርጋል አሉ። ይሄ ሁሉ ምልክት ከእግዚአብሔር ከሆነ ምን አለ ቢያምኑበት? እነሱ ካላመኑ ለምን ሌላው አያምንም? አያችሁ፣ የእግዚአብሔር ጠበቆች አይደሉም። አያችሁ፣ የያህዌህ አገልጋዮች አይደሉም። መቅደስ ውስጥ የተቀመጡት ዝም ብለው ነው። ያሳሰባቸው ሌላ ነው፣ ስጋዊ ነገር ነው። ግን በጣም የሚገርመው ነገር የፈሩት ይወርሳል የሚባል ነገር አለ። ኢየሱስ ቢነግስ ሮማውያን ያጠፉናል ነው አይደል? ግን ምን አረጉ? ኢየሱስን በሁለት ወንበዴዎች መካከል የሾህ አክሊል ተደፍቶበት እንዲሰቀል አደረጉ። በዚህ ምክንያት ምን ሆኑ? በ70 ዓመተ ምህረት የፈሩት ደረሰ። ብዙዎች በስቅላት ሞቱ። ራሳቸው አገራቸውም ተበተነ። በራሱ በኢየሱስ ምክንያት ይልቁን ቢቀበሉት ይሻል ነበር። እና ቀጥሎ ምንድነው የምናየው? የወቅቱ ሊቀ ካህን ትንቢት ይናገራል ሳይፈልግ። እና ምንድነው ቀያፋ የሚሉት ይላል። ያው ሰብሳቢው እሱ ነው። በዚያች ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ፣ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡም ማለት። አንድ ሰው ስለ ሕዝቡ ይሙት ነው የእሱ ሐሳብ። ይሄ ትንቢት የተነገረው ከራሱ አይደለም ነው የተባለው። ትርጉሙን የሰጠን ራሱ ወንጌላዊ ነው። ቁጥር 51 ላይ ይህንንም የተናገረ ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። አያችሁ፣ ኦፊሱ ምንም ይሁን ምን የሊቀ ካህንነት ኦፊስ በውድቀትም ቢሆን ስፍራው ዕውቅና ተሰጥቶታል። በወቅቱ ሁለት ሊቀ ካህናት ነው ያሉት፣ ሕጉ ተጥሷል ወዘተ። ግን በዚያች ዓመት ሊቀ ካህናት ስለነበረ እግዚአብሔር ይህን የማያምን ሰው ተጠቀመበት። ያደርጋል እግዚአብሔር። ሉዓላዊነቱን ነው የምናየው። ያው በበለዓም ሟርተኛ ነው፣ ግን በበለዓም ድንቅ ትንቢቶች ተነግረዋል። እናነባለን። ከያዕቆብ ኮከብ ይወጣል የሚሉ ትንቢቶች። ስለዚህ በሱ ስሜት ኢየሱስን በማጥፋት የነሱን የሀገራቸውን ዋስትና ማስጠበቅ የሚችል ስለመሰለው ነው ስለ ሕዝቡ ያለው። ነገር ግን በዚህ ቃል ውስጥ እግዚአብሔር እንዲነገር የፈለገው ምንድን ነው? ስለ እስራኤል ሕዝብ ጌታ ኢየሱስ ክርስቶስ እንዲሞት፣ ስለ ኃጢአታቸው፣ በእርሱም የሚያምኑ ሰዎች በኋላ ከኃጢአታቸው እንዲድኑ። ያ ነው የእግዚአብሔር እይታ። ግን ጨመረበት፣ ስለ ሕዝቡ ብቻ አይደለም ይላል። ስለ እስራኤል ሕዝብ ብቻ አይደለም። ታዲያስ ነገር ግን የተበተኑትን የእግዚአብሔርን ልጆች በአንድነት እንዲሰበስባቸው። የተበተኑት የእግዚአብሔር ልጆች እነማን ናቸው? አይሁድ በኋላ
አሁን ይበተናሉ። ተበትነው እንደገና ወደፊት ይሰበሰባሉ። እነሱን እንዲሰበስብ ማለት ነው? ኖ። በመሞቱ ከተበተኑበት የሚሰበሰቡት እነማን ናቸው? ይህንን ስናስብ አዲስ ኪዳናዊ መርህን ነው የምንመለከተው። የጸጋውን ዘመን መግቦት ነው እዚህ ጋር የምናየው። እዚህ ስፍራ ላይ የእግዚአብሔር ልጆች የተባሉት የተበተኑ የተባሉት በአሕዛቡ ዓለም ተበታትነው ገና ወንጌል ያልደረሳቸው እግዚአብሔር የሚያያቸው ከበዓለ ሃምሳ በኋላ በመንፈስ ቅዱስ ኃይል ስብከት ከአሕዛብ የሚጠሩ ሌሎች አማኞችን የሚመለከት ነው። ስለዚህ ስለ እስራኤል ሕዝብ ይሞታል። ስለ ሕዝቡ ብቻ አይደለም ካለ እነዚህ ሌሎች ናቸው። በአሕዛቡ ዓለም ወንጌል ደርሶ ከዛ የሚወጡና ወደ ጌታ የሚመጡ የእግዚአብሔር ልጆች እነዚህን ሁለቱን ከሕዝቡ ከውጭ ያሉትን የእግዚአብሔር ልጆች በአንድነት ይሰበስባቸዋል። ልክ ዮሐንስ 10 ላይ እንዳጠና ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ላመጣ ይገባኛል። መቼ? ከትንሣኤ በኋላ። ክብር ለጌታ ይሁን። እና እንደዚህ ነው አንዳንዴ እኛ ያልተናገርነውን ሌሎች የሚናገሩበት ደረጃ ይደርሳል። እግዚአብሔር ሉዓላዊ ነው። ዝም ብለን ስንናገረው ያስተጋቡልናል። አንዳንድ ሰዎች እየተቃወሙ እኮ እነሱ እኮ የሚሉትን ሰማችሁ፣ እንደዚህ እኮ ነው የሚሉት ይላሉ። ከዛ ያኛው ሰውዬ ሶስተኛውና አራተኛው ሰምቶ ነው እንደ ያው እስኪ ሌው ብሎ መርምሮ በኋላ ሊያምን ይችላል። ማን ያውቃል? አንዳንድ የማያምኑ ሰዎች በሆነ መንገድ የሚናገሩት ነገር የእግዚአብሔርን ስራ ሊሰራ ይችላል። እና እግዚአብሔር እጁ ረጅም መሆኑን የፈለገ ቦታ ላይ መስራት እንደሚችል እኛን በማስተዋወቅ እንደውም የሚያሳድዱን ሰዎች የበለጠ አስተዋጽኦ የሚያደርጉ መሆኑን እንደዚህ አይነት ሰዎችን እግዚአብሔር እየተጠቀመ የራሱ የአሰራር መንገድ እንዳለው ሰዎች እንዲድኑ ማወቅ እንዳለብን እንማራለን። እንግዲህ ከዚያን ቀን ጀምረው ሊገድሉት ተማከሩ ይላል። ይሙት ብለው አልወሰኑም፣ ግን መሞት አለበት ይሄ ሰው። ስለዚህ እንዲሞት ለማድረግ የሚያስችሉ ስራዎችን እንስራ ነው። መረጃዎችን፣ ሌላ ስብሰባ ይኖራል ከዚህ በኋላ። ይሄ ገና አልዓዛር የተነሳ ሰሞን ነው። ግን እሱን ለመግደል ግን በቃ መስማማት ነው፣ ስምምነት፣ ውሳኔ አይደለም። ተማከሩ ነው የሚለው። አሁን እዚህ ደረጃ ላይ ሲደርስ ጌታ ኢየሱስ ክርስቶስ ወዴት ሄደ? ከዚያ ወዲያ ኢየሱስ በአይሁድ መካከል ተገልጦ አልተመላለሰም ነበር። የመጨረሻ ዕድላቸውን አጡት። ወዴት ሄደ? ነገር ግን ከዛ በምድረ በዳ አጠገብ አስቡት፣ ከዛች ከተማ በኋላ ሌላ ከተማ የለም። በምድረ በዳ አጠገብ ወዳለች ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። ብቻውን አይደለም፣ ከደቀ መዛሙርቱ ጋር ይዟቸው ከከተሞች አካባቢ ይሄ ሁሉ ግርግር ካለበት፣ እንግደለው የሚል ምክር ካለበት፣ ክስ ካለበት፣ ጫጫታ፣ ዓለማዊነት፣ ብዙ ነገሮች ካሉበት ወጣ አለና የምድረ በዳ ቆይታውን አደረገ። ሁሌም እንዲሁ ነው። በባለፈውም አይተናል። ምዕራፍ 10 መጨረሻ ላይ ምንድነው የሆነው? ከእጃቸው ከወጣ በኋላ ሊወግሩት ሲፈልጉ ወይም ሊይዙት ሲፈልጉ ወዴት ነው ሄደው? ዮሐንስ በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ የሚል አንብበን ምዕራፍ 10 ቁጥር 40። ሁሌም እንዲሁ አንድ ነገር ይደረጋል፣ ይመሰክራል፣ አንድ ስራ ይሰራል። ከዛው ያንን አልቀበል ይላሉ። በጣም በእርግጠኝነት ደግሞ አለመቀበላቸውን በማሳደድ እንደዚህ ድንጋይ በማንሳት ለመግደል በመወሰን በምን ይገልጣል። እዚህ ነጥብ ላይ ነቀፋ ላይ ልክ ሲደርስ፣ መነቀፍ ላይ ሲደርስ ፈቀቅ ይላል። ይሄ ነው ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በእውነት እግዚአብሔርን እየመሰሉ ሊኖሩ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እኔን ጠልተውኝ እንደሆነ ይጠሏቸዋል፣ እኔን አሳደውኝ እንደሆነ ያሳድዷቸዋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን አስቡ። ደቀ መዝሙር ከመምህሩ አይበልጥም። መምህሩ ላይ የደረሰው በእኛ ላይ ይደርሳል።
ስለዚህ ነቀፋ አለ ዛሬም ቢሆን። የእግዚአብሔር ክብር በእኛ ከተገለጠ፣ እውነትን ከተናገርን፣ ትንሣኤና ሕይወትን ካስተዋወቅን የእግዚአብሔር ክብር ይገለጣል። ያኔ ውጪ ያለው በጠላት ይዞታ ስር ያለው የዚህ ዓለም ገዢ የሚመራው አካባቢ ትርምስ ይፈጠራል። ምንም ጥያቄ የለው። ከዛም ምናልባት ኢላማ ልንሆን እንችላለን። ነቀፋው ይወድቅብናል። ስደት ሊመጣ ይችላል። እና ምንድነው በእንዲህ አይነቱ ጊዜ በቃ ያችን ስፍራ መጠበቅ መርሆው ስለሆነ ወደ እርሱ ፈቀቅ ማለት ስላለብን ነው። እግዚአብሔር ይመስገን። እንግዲህ ከዚህ በኋላ ያለው ያው ዝግጅት ሲያደርጉ ነው የምንመለከተው። የአይሁድ ፋሲካ ቀርቧል። አሁን ወደ በዓሉ እሱን ለመያዝ ነው። በቃ ይያዝ ተብሏል። ግን ምን አድርገው ነበር ነው የሚለው። እሱ ያለበትን ስፍራ የሚያውቀው ሰው ቢኖር እንዲያመለክታቸው። እሱ በቃ ፈቀቅ ብሎ ተሰውሮ ኤፍሬም በምትባል ከተማ ምድረ በዳ አጠገብ ነው ያለው። በከተሞች አተውታል ማለት ነው። ያለበትን ስፍራ የሚለው ነገር ይገርመኛል። እኛ ራሳችንን ከምንገልጥ እግዚአብሔር ይግለጠን፣ ስራችን ይግለጠን። በእኛ ላይ የእግዚአብሔር ክብር ደምቆ ሲወጣ እኮ የግድ ይታየለ። መሰወር አትችልም። በተራራ ላይ ያለች ከተማ ልትሰወር አትችልም። ክስተቱ እግዚአብሔር በእኛ መካከል የሚሰራው ስራ እኮ ይዞን ይወጣል። በዚያን ጊዜ ውጭ ባለው ዓለም ላይ ሁለት ተጽዕኖዎች ይፈጠራሉ። የሚያምኑ ያምናሉ፣ የሚከሱ ይከሳሉ፣ የሚቃወሙ ይቃወማሉ። የሚሆነው ይሆናል። በዓለም ስንኖር የክርስቶስ ኢየሱስን ስፍራ ስንይዝ የሚሆነው ነገር እንደዚህ ነው።